ዳጊ ወይ የሆነ ነገር ጠይቅ ነበር። ምንድን ነው እሱ? ሄሎ ወይዬማ እሺ እመጣለሁ። ዛሬ ቀጠሮ አልነበረን እንዴ? እኮ አዎ እሺ 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 ዳጊ ምን ሆነሃል? የዚህ ነገር በጣም ግራ እያጋባኝ ነው። የዚቻለም ነገር በጣም ነው የሚገርመኝ። ማለት የሚወደን ትተን የማይወደንን ስንከተል እድሜያችንን እንፈጃለን። አዎ ለማንኛውም እኔ ልሂድ፣ ስራ ትሰራለህ መሰለኝ። ከቤት እየመጣ ነው? አዎ ምናልባት እኮ እኔ በሌለውበት አይኑ ከተገለጠ ብዬ ነው። አታስበው እባክህ፣ ልጁ እኮ አይኑ ታውሯል። እኔም ተስፋ ቆርጫለሁ። እኔ ግን አንድ ነገር ልንገርሽ፣ ከዛች ልጅ ጋር ለትንሽ ጊዜ ነው እንጂ መለያየታቸው አይቀርም። ብሩኬ በጣም እኮ ነው የሚወዳት። እና ታዲያ ቢወዳት ምን ዋጋ አለው? እሷ አትወደው። ሁለተኛ ደግሞ ልጅቷ አጭቤ ነገር ነች። ይህንን ደግሞ ማወቁ አይቀርም። የዛኔ ምናልባት ረጋ ብሎ ሁሉንም ነገር ሊያስብ ይችላል። አይመስለኝም እባክህ። እኔ እንደው እንኳን እንዴት ተስፋ ቆርጫለሁ። ትሪት መታለች እንዴ? አዎ አብሬ ካለመጣው ብላ ስታስጨንቀኝ አርፈሻት ብያታለሁ። እኔ በቃ ልጅናት በቃ ቻው። እህቴ ወይ ትርሲትዬ እወድሻለሁ። እሺ ምን? አዎ ውድድ ነው ማለክሽ። እሱንማ አውቃለሁ፣ ግን ብለሽ ስለማታውቂ በጣም ገርሞኝ ነው። እነሱ በልባችሁ ያላችሁን ዋጋ ሲያውቁ ብትለያዩ ያሳዝናል። ቢያንስ አንድ ጊዜ በእናንተ ምክንያት ደስ ይበላቸው እና የምትወዳቸውን እወዳቸዋለሁ ብላችሁ ንገሯቸው ብላል። የኔ ቆንጆ ወይ ፍቅር እንዴ ቀድመሽ እያል ብዬ እየተጣደፍኩ ስመጣ አንቺ ጭራሽ አልደረስሽ። ወይኔ ፍቅር እደውልልሃለሁ እያልኩ ደረስክ አይደል? ማለት ምን ነው? ለእህቴ የሆነ መድኃኒት ታዞላት ነበረ። መድኃኒቱ ክፍለ ሀገር ታጣ። ወደዛ የሚሄድ ሰው እንዳጋጣሚ በሰው አገኘው። ነገ ስለሚሄድ ዛሬ እሱን ግዴታ ማግኘት አለብኝ። ወደሱ እየሄድኩኝ ነው። እሺ ፍቅር ግን ብትደውይልኝ ጥሩ ነበር። እኔም አሁን 10 ደቂቃ አይሞላም የተነገረኝ እንጂ ወደ አንተ እየመጣሁኝ ነበረ። በቃ እሺ ስጨርሽ ደውይልኝ። እሺ ፍቅር እደውልልሃለሁ።
ቆይ ምንድነው በሰላም እንደዚህ አጣርፈሽ ይፈልግሽ? አዎ ኦኬ አንድ ነገር ለማከር ፈልጌ ነው። ምንድነው? ስለ ዳጊ ነው? አዎ ታዲያ ከሱ ውጪ በህይወቴ ላይ ሌላ ምን ጉዳይ አለኝ ብለህ ነው? እሺ ምንድነው? ልነግረው ወስኛለሁ። ምን? አዎ በኋላ ሳልነግረው አንድ ነገር ቢፈጠር ጸጸቱንም አልችለው። እስከ መጨረሻውን ቢሆን ባጣው ጸጸቱ ለዘላለም ነው የሚሆንብኝ። እንዴ ይሄማ በጣም ደስ የሚል ዜና ነው እንጂ በቃ ንገሪውና የሚሆነውን ማየት ነው። እነግረዋለሁ። ነገሩን ነው የምነግረው። ምን ማለት ነው? ምን ማለት ነው? ዘኛው ማለት አካል ያሉት ተነስቻለሁ። በልም አይደለም በለኝ፣ በእናትህ በልም አይደለም በለኝ። ወይኔ ተፈጠረው፣ ወይኔ ዳግም፣ ወይኔ እናትህ እያስጨነቀኝ ነው። ቢያንስ የተፈጠረው ነገር እሺ ቢያንስ ንገረኝ። ኧረ በእናትህ እያስጨነቀኝ ነው። ቢያንስ የተፈጠረውን ነገር ንገረኝ። ቅድስት ናት። ቅድስት ምን ሆነች? ማንም በዚህ እህቴ ምን እያሰብሽ ነው? በጣም ፈርቻለሁ። ምንድን ነው የሚያስፈራሽ? ነገ የሆነ ነገር ላደርግ አስቤያለሁ እና በህይወቴ ውስጥ ትልቁና ከባድ ውሳኔ ነገ የምወስነው ውሳኔ ነው። እና መደባበቅ ጀመርን? አትነግሪኝም? እንደዛ አይደለም እህቴ፣ ካደረኩት በኋላ ውጤቱን አሳውቅሻለሁ ብዬ ነው። ይሻላል። እሺ አሁን ተኝ የኔ ቆንጆ፣ በጠዋት ነው የምትነሺው? እሺ በቃ ዳጊ በጣም ነው የማፈቅረው። አረ እንደዚህ ይባላል? ምን ሆነሽ ነው? እሺ በቃ ቆይ ግን ዳጊ ለምንድን ነው እስከዛሬ እንደማፈቅር ከእኔ መረዳት ያቃተህ? አረ እንደዚህ ሊሆን አይችልም ቤቲ። እባክሽን ቤቲ ደፈር በይ። በቃ ይሁን ነገር በይውና ፈጣሪ ያውቃል። አይዞሽ ቤቲ።
ዳጊ እንደዚህ እኮ ስለተጨነቅኩ ምንም እኮ የምትመልሰው ወይ የምትለውጠው ነገር እኮ የለም። ተይ እባክህ፣ እንዴት እንደሚያብሰለስልና እንደሚያስጨንቅ ስላልገባኩ። እኔ እኮ መጀመሪያውንም ተናግሬያለሁ የሚሰማኝ አጣው እንጂ እዚህ ንጹህ ፍቅር ገፍተህ ቆሻሻውን ትፈልጋለህ። ስለምን ንጹህ ፍቅር ነው የምታወራው? ከባለቤቱ በላይ ያወቀ ቡዳ ነው ሲባል አልሰማህም? እኔ ከዚህ በላይ ስለዚህ ነገር ማውራት አልችልም። ምንድነው የምታውቀው ነገር አለ? ንገረኝ። ምንድነው? አልነግርህም። ይኸውልህ እኔ አንተ ነህ የአሽሙር አይነት ንግግር እኔ አልችልበትም። ብትነግረኝ ነው የሚሻለው። አልነግርህም አልኩህ እኮ። ንገረኝ አልኩህ እኮ። ስለ ቤቲ ነው የማወራው። ስለ ቤቲ ምን? አዎ እንደምትወድ ለማሳየት በጣም ብዙ ነገር አድርጋለች። አንተ ግን አይምሮህም ሁሉ ነገርን ድንጋይ ስለሆነ ሊገባ አልቻለም። እንዴ ቤቲ እኮ ማለት እህቴ እኮ ነች፣ እህታችን እኮ ነች። መቼም ቢሆን እንዲህ አይነት ስሜት ሊፈጠር አይችልም። ይኸውልህ ደግሞ እሷ ጋር እንኳን ይህ ስሜት ቢፈጠር እኔ ጋር መፈጠር አይችልም። ቤቲን መቼም ቢሆን በፍቅረኝነት አስቤያት አላውቅም፣ በእህትነት እንጂ። ለአንተ እንደዚህ አይነት አመለካከትን ብትው ይሻላል። ያላሰበችው ባታሳስባት ጥሩ ነው። እህቴ መጣሽ እንዴ? አዎ ትናንት ያልሽኝን ነገር እንድትነግሪኝ ነው የምፈልገው። ምኑን? የሆነ ነገር ላድርግ ነው። ውጤቱን እነግርሻለሁ ብለሽኝ ነበር። ምንም የምነግርሽ ነገር የለም። እንዴ ለምን? እህቴ በእናትሽ ፕሊስ አታድርቂኝ። ደህና ነሽ ቤቲ? አዎ ደህና ነኝ። ምንድን ነው ታዲያ ፊትሽ ደብሮሻል እንዴ? ኧረ አልደበረኝም። እና ዳጊን አወራሽው እንዴ? ከአንተ ጋር ያወራችሁት እኮ በቂ ነው። ማለት ትናንትና አልነግረው መጥቼ ነበር። ምን? አዎ እንኳንም አንተ ነገርከው። ከዚህ በላይ ቅስሜ እንዳይሰበር ነው የረዳከኝ። እና ያወራነውን ነገር እንዳለ ሰምተሻል? በጣም ይቅርታ፣ አዝናለሁ። የምችለውን እንግዲህ አድርጌያለሁ። ደግሞ ፈልጌ አይደለም የነገርኩት፣ ሳላስበው አምልጦኝ ነው። አረ ችግር የለውም። ምንም ሆነ ምንም መስማት አይቀርም ነበር። አይዞሽ፣ ፈጣሪ አለ።
የት ነው? እነ ቤቲ ጋር ነበር እንዴ? እኔ የምልህ እሷ ልጅ ምን ሆና እዚህ ቤት የቀረችው? አላውቅም። አንተ አትጠይቃትም እንዴ? ገርሞኝ ነው። ብዙ ጊዜ ሆናት እዚህ ቤት ከመጣች። እኔ የምልህ የሆነችው ነገር አለ እንዴ? ሰው እያሳውም እንዴ? አላውቅም አልኩ እኮ። አንድ ቀን እንኳን ቀርታ ማታቅ ልጅ 2 ሳምንት ሙሉ እዚህ ቤት ሳትመጣ ስትቀር ደውለህ እንኳን ምን ሆነች ነው ማለት የነበረብህ አንተ ነህ። ልክ እኮ ነህ። እኔም እኮ እሱን ያስገረመኝ ብዙ ቀናት ሆናት እዚህ ከመጣች። ግን በእናትህ የነገረች ነገር ካለ እስቲ ንገረኝ። ምንድን ነው የሆነችው? አላውቅም አልኩ እኮ። ከፈለክ ራስ ጠይቃት። እኔ እንደሆንኩ ብነግርህ አልሰማ ብለኛል። እንዴ ልጅቷንም ምን ነገር አታሳስባት። ሌላ ነገር ዝም ብለህ አታውራ እባክህ። ደግሞ ልክ ነኝ። ስንት ሀሳብና ጭንቀት አለብኝ። ይኸውልህ በቃ ልክ ከሆንክ አታስጨንቀኝ። ራስህ አናግራት ከፈለክ። ብሩኬ ሰሞኑን ግን የቤቲ ነገር በጣም እያሳሰበኝ ነው። የምር አንቺ እኮ ልክ ነበርሽ። ምን ነው ልክ የሆንኩት? ቤቲ ዳጊን ታፈቅረዋለች እኮ። እኔም እኮ መጀመሪያውኑ ተናግሬ ነበር። ግን ለምንድን ነው ታዲያ እንደዚህ እየሆነች ያለችው? እሷ እንደምትወደው ስትነግረው እሱ ደግሞ ለእሷ ቦታ እንደሌለው ስለተናገረ ነው ሰሞኑን እንደዚህ የደበራት። ወይኔ እህቴ ምን አባቴ ላደርግላት? ካልሆነ እኔ ልንገረው እንዴ? ያንቺ መናገር ለውጥ ቢያመጣ ኖሮ እሱም ሀሳቡን ቢቀይር ኖሮማ መጀመሪያ ነበር ሄደሽ የምትነግሪው። ግን የሚሆን አይመስለኝም። ሄሎ። አንቺ ግን ምን አባሽ ነው? እንዴት ነው የጠገብሽው? እንዴ ምን ነው? ጭራሽ መጥፋትሽ ሲያንስ ምን ነው ስትይ ትንሽ አይከብድሽም እንዴ? እኔ ጠፍቼ ሳይሆን አንተ ስላልፈለግከኝ ነው። ከመቼ ጀምሮ ነው እባክሽ መፈለግ ምናምን መፈራረግ ጀመርነው? እሺ አሁን ለምን ደወልክ? እባክሽ ስጠፊ ጊዜ ነው የደወልኩልሽ። ለማንኛውም የሆነ አዲስ ነገር እንዳለ በእርግጠኝነት ገብቶኛል። በቃ እባክሽ ቻው ቻው በቃ። ከየት ነው? ከየትም እዚሁ ሰፈር ነበር። እና በሰላም ነው? ዳግም ደውሎ ነበር። እና ታዲያ ዳጊ ስለደወለ ነው የደበረሽ ወይስ? ከሌላ ሰው ጋር ፍቅር ጀምረሽ ነው የጠፋሽ ምናምን ይላል። እንዴ ማለት እንዴት እንደሆነማ እኔ ምን አውቄ፣ ብቻ እንደዛ ነው የጠፋሽው ምናምን እያለ ምክንያት ያቀርባል። አሁን ራሴን አሞኛል፣ ትንሽ ገብቼ ልር። ቻው ግን ቆይ ምን አይነት ጨካኝ ሰው ብትሆን ነው በእናትህ? እኔ ነው ምን እያልከኝ ነው? ለምንድን ነው በዛች ምስኪን ልጅ ላይ እንደዚህ የምትጫወትባት? እንዴ ቆይ ስለማን ነው የምታወራኝ? ስለማን እንደማወራማ ጠንቅቀህ ታውቃለህ። ስለ ቤቲ ነዋ። ብሩክ እኔ እንደዚህ እየሆነች እያየሁ ከዚህ በላይ ዝም ማለት አልችልም። ይኸውልህ ከዚህ ቤት የጠፋችውና መምጣት ያቆመችው በአንተ ምክንያት ነው። ማለት ምንም ማለት የለውም። እንደምትወድ ለማሳየት ብዙ ነገር
የዛኔ የነገርኩ ቀንም ልትነግረ መታ ያወራኸውን ነገር ስለሰማች ልቧ ተሰብሮ ነው እሺ ሄደችው። እንዴ አንተ ልጅ ቆይ የምርህ ነው እንዴ? ደግሞ ይህንን እምልህ መስሎኝ ሳይሆን ከራሷ አንደበት እንደምታፈቅር ስለሰማሁ ነው። እሺ ይህን በጣም ለማመን ይከብደኛል። ቤቲ ነኝ። ዳጊ ለምን መጣ? ላናግርሽ ፈልጌ ነበር። ምን ነው በሰላም? በሰላም። እዚህ ሳይሆን የሆነ ቦታ ሄደን ብናወራ ደስ ይለኛል። እሺ ልብስ ቀይሬ ልምጣ? አይ ብዙ አንቆይ። ይሄን ያለ ስሜትሽን እጎዳዋለሁ ብዬ አላሰብኩም ነበር። ማለት ይኸውልሽ ቤቲ፣ አንድም ቀን ከእህትነት ውጭ በሌላ ነገር አይቼሽ አላውቅም ነበር። እኔም በሆን እኮ አላስገደድኩም። አውቃለሁ፣ ግን ተቀይመሽኛል። አይ ስለመሰለ ነው እንጂ እኔ አልተቀየምኩም። አይ ተቀይመሽኛል። በፊትም ማቅሽ አሁንም ማቅሽ ስታኮርፊም ሆነ ስትቀየሚ አይኔን እንኳን እያየሽ አታውሪኝም። እሺ አሁን እኔን ብቻ ልታወራ ነው ከቤት ድረስ ያስመጣከኝ? አላውቅም፣ ግን ማውራት እንዳለብን ስለተሰማኝ ነው። ስለዚህ እኔ መሄድ አለብኝ። ቻው። እኔ ግን በቃ ቤቲ ከዚህ በላይ ስትጨነቅና ስትጎዳ ማየት አልችልም። እና ምን ልታደርግ ነው? አላውቅም፣ ብቻ የሆነ ነገር ማድረግ አለብን። ከዛ ከሆነ ይሆናል፣ በቃ ካልሆነም አይሆንም። ወይ ጉድ! እና ምን ልታደርግ? አንድ ሀሳብ አለኝ። ምንድን ነው? እስከ ሳይት አምስተን ትያለኩ ምን? ደብሮኛል ወንድሜ።
በቃ ክፍት ብሎኛል። እኔ ቤቴን እንደዚህ ማስቀየም ፈልጌ አላውቅም። በቃ ከፋኝ ሄድኩት በቃ። እና ታዲያ ከመጠጣት ማውራት አይሻልም? ምን የምናወራው ነገር ይኖራል? ደጋግሜ አውርቻታለሁ። ምን ይኖራል የምናወራው? ንገረኝ፣ ምን ይኖራል? እንደ ነገሩ እኔ ነግሬያታለሁ። እንዴ ምን ብለህ ምን ይችላል? ለእሷ ከእህትነት ውጭ ምንም የተለየ ስሜት ኖረኝ እኮ ግራ ገባኝ እኮ ወንድሜ። ተጨነቅኩ እኮ ወንድሜ። እስቲ ንገረኝ፣ ምን ማድረግ አለብኝ? ንገረኝ እስቲ አንተ በእኔ ቦታ ሆነ ንገረኝ እስቲ። ይኸውልሽ እኔም ብላ እንዳትዪ ምን አልበላም። አንድ ቆይ ግን አንተ ቀኑን ሙሉ እዚህ ስልክ የተከለከለ በቅርብ የመሞት እቅድ አለ እንዴ? እባክሽ አላሰኘኝ። ስላላሰኘ ሳይሆን ምግቡ ካልተመቸ ልቀይርልክ። ነገርኩሽ እኮ አልበላም አልኩሽ እኮ። አሁን ወደ ሳይሆን በግድ ትበላታለህ። አንቺ ግን ምን ጤነኛ አይደለሽም እንዴ? አልፈልግም አላሰኘኝም አልኩሽ እኮ። እንደዛ ነገር በማርያም ይሄን ብቻ እንዴ ስለምንድን ነው የምታወራው? ቆይ እኔ መዘነጥ አይሆንልኝም እንዴ? አይ እኔ እንደሱ አልወጣኝም፣ ግን ሁሉን ነገር መስማት ፈልጋለሁ። ማለት ስለምንድን መስማት የምትፈልገው? ተይ መቼስ እንደዚህ አብሮብሽ ከቤት ነው የመጣሁት እንደማትይኝ እርግጠኛ ነኝ። ቆይ ግን ማን ነው እንዴ? ኧረ እኔ ዝም ብዬ ነው። ደግሞ ነሸጥ ሲያደርገኝ እንደምዘንጥ ታውቂ የለ? የእውነት ግን የምርሽን ነው የምታወሪኝ? አዋ ምን ነው? ከልጅነታችን ጀምሮ እኮ ከቃቃ ጨዋታ ጀምሮ በደንብ አድርጌ ነው የማውቅሽ። ለነገሮች እንደዚህ ነው ያህል ትኩረት የምትሰጪ ልጅ እንዳልሆንሽ በደንብ አውቃለሁ። የሆነማ አዲስ ባህሪ አምጥተሻል፣ አዲስ ነገር። ንገሪኝ ማን ነው? ውይ ዳጊ፣ አሁን ይህ ሁሉ አምሮብሻል ለማለት ነው አይደለ? አመሰግናለሁ። እሺ የምር ግን ማን ነው? ኧረ ማንም። አንተ ድንጋይ፣ በቃ ሁልጊዜ አይገባም አይደለ? አሁን ምግብ ልስራልክ። ሳይክ ምንም የበላ አትመስልም። አያስፈልግም፣ በልቻለሁ። ዳጊ ወይ ቆንጅቴ፣ ታዋክን እዚያ አትበለኝ። እኔ የምልህ ሚስት ደህና ናት? ደህና ናት መሰለኝ። ምን ትሆናለች? እኔን ግራ እያጋባች ይዋለች። ውሃ አትይዘኝ፣ ውሃ አትለቀኝ። ማለት ምን ማለት ነው ደግሞ እሱ? እባክሽ እኔም አልገባኝም። ሲገባኝ በደንብ አድርጌ አስረዳሻለሁ። እኔ ግን የሆነ እየደበቅሽኝ ያለ ነገር ያለ ይመስለኛል። ማለቴ እስቲ ንገሪኝ በግልጽ፣ ምንድን ነው አዲሱ ነገር? ቆይ ግን እስካሁን ለመጀንጀን የሞከረ ወደድኩኝ፣ አበድኩኝ ምናምን ያለ ማንም የለም? ዋ ብትነግሪኝ ይሻላል። በኋላ አጣርቼ ከደረስኩበት እህቴ አጠገብ ማን የደረሰው ብዬ አንዱን በደህና ቦክስ አፍንጮን የሰበርኩለት እንደሆነ እኔ ዕዳ ውስጥ አልገባም። ከአሁኑ ንገሪኝ። የወደደ ሳይሆን የወደድኩት ነው ያለው። ኧረ እባክሽ፣ ማለት ተነግሮታል? ያውቃል ይሄንን? አንዳንድ ጊዜ ከቃላት በላይ የሆኑ ነገሮች አሉ፣ ግን እሱን የሚረዱ ጥቂቶች ናቸው። ምን ማለት ነው? በቃ አሁን እኔ ልሂድ። ትርሲትን ገብቼ ማስጠናት አለብኝ። እሷ እንደሆነች ሁል ጊዜ ለማጥናት የሚገፋፋ ሰው ትፈልጋለች። እሺ ካልሽ ልሸኝሻ። ኧረ እባክህ፣ ከመቼ ጀምሮ? እንደዚህ አምሮብሽ ደግሞ አንዱ መንገድ ላይ ጠልፈው እህቴን ጉድ ቢሰራብኝስ? አይዞህ፣ ልቤ አይጠለፍም። ደግሞ ረፍሺ እህቴ እንዳትለኝ።
ዳጊ ለምን መጣ? ላናግርሽ ፈልጌ ነበር። ምን ነው በሰላም? በሰላም እዚህ ሳይሆን የሆነ ቦታ ሄደን ብናወራ ደስ ይለኛል። እሺ ልብስ ቀይሬ ልምጣ? አይ ብዙ አንቆይ። ይሄን ያህል ስሜትሽን እጎዳዋለሁ ብዬ አላሰብኩም ነበር። ማለት ይኸውልሽ ቤቲ፣ አንድም ቀን ከእህትነት ውጭ በሌላ ነገር አይቼሽ አላውቅም ነበር። እኔም በሆን እኮ አላስገደድኩም። አውቃለሁ፣ ግን ተቀይመሽኛል። አይ ስለመሰለ ነው እንጂ እኔ አልተቀየምኩም። አይ ተቀይመሽኛል። በፊትም ማቅሽ አሁንም ማቅሽ ስታኮርፊም ሆነ ስትቀየሚ አይኔን እንኳን እያየሽ አታውሪኝ። እሺ አሁን እኔን ብቻ ልታወራ ነው ከቤት ድረስ ያስመጣከኝ? አላውቅም፣ ግን ማውራት እንዳለብን ስለተሰማኝ ነው። ስለዚህ እኔ መሄድ አለብኝ። ቻው። ቤቲ ለመጨረሻ ጊዜ ልጠይቅሽ የምትነግሪ ነገር ካለ? ምን? ዛሬ ምን ሆኗል ብሩኬ? የለም በቃ። ምን ሊኖር ይችላል ብሩኬ? ቆይ ምን ልትነግሪኝ ነው ደግሞ ልጅቷን ይላካት? ቤቲ እኔ እኮ በደንብ ነው ማቅሽ። ከልጅነት ጀምሮ እኮ በደንብ ጠንቅቄ እኮ ነው ማቅሽ። ሰሞኑን የሆነ የተለየ ባህሪ እያየሁብሽ ነው። ግን ትነግሪኛለሽ ብዬ ብጠብቅ አንቺ ግን ነገሩን መደበቅ ነው የፈለግሽው። ስለምንድን ነው እያወራክ ያለከው? ምንም አልገባኝም። እያወራሁት ያለውን ነገርማ ልቦናሽ ያውቀዋል። ስለ ዳግም ነው የማወራው። ምን? አዎ ዳግምን ታፈቅሪዋለሽ አይደል? ወንድሜ ከዚህ በኋላ እኮ በቃ ምንም እኮ መጨናነቅ እኮ አይጠበቅብህም። ማለት ቤቲን እኮ ተገላገልካት እንዴ? ምን ማለት ነው እሱ? አንድ ወጣት ባለሀብት ጠብሳለች እንዴ? በዚህ ፍጥነት? ሴት መሆኗንማ አትርሳ እንጂ ምንም ባትፈልግ እኮ ፈላጊ አታጣ። ልክ ነህ። ጥሩ ነው። ለማንኛውም ብዙ አትጨነቅ ለማለት ነው። ተርሲቲ ዳጊ፣ ኧረ ለውጥ እንዴት መጣ ዛሬ? አንቺ ሌላ ጊዜ አልመጣም እንዴ? አዋ እሺ በቃ
ከዚህ ባለ ነገር እኔ ብቻ ነው የምመጣው። ቤት የለችም እንዴ? የለችም። ና ግባ። የት ሄዳ ነው? ምን ነው አልደወልክላትም እንዴ? አዎ አልደወልኩላትም። የትም አትሄድም ብዬ እኮ ነው ዝም ብዬ የመጣሁት። ፍቅረኛዬ ምናምን ብላ የሆነ መኪና መጥቶ ወሰዳት። ምን? አዎ ና ግባ። አይ በኋላ መለሳለሁ በቃ። ምን ነው እሷ ከሌለች አትገባ ማለት ነው? እሺ አይደለም ትርስቲ፣ የምር በኋላ እመጣለሁ። ከየት ነው እባክህ? ይገርማል ግን አንዳንዴ ግን እንደ ቅርብ ሰው ሩቅ የለም ለካ። ማለት አውቃለሁ ልትታዘበን ትችላለች፣ ግን አላውቅም። ሰሞኑን ስለ ቤቲ በጣም ደጋግሜ እያሰብኩና እየተጨነቅኩ ነው ያለሁት። በተለይ ደግሞ ሰሞኑን ከሆነ ሰው ጋር አየኋት ምናምን ካልከኝ ቀን ጀምሮ ትንሽ ከፋኝ። ታውቃለህ? አላውቅም ግን ከፋኝ። ምን? አዎ ይኸውልህ ምን እየተሰማኝ እንዳለም ምን እያሰብኩም እንደሆነ በጣም ነው ግራ የገባኝ። አላውቅም ያለሁበትን ስሜት አላውቅም። መጣ እቅዳችን በሚገባ ሳይሳካ አይቀርም እኮ። ቅድም ራሱ ሲመጣ እኮ በመኪና ወሰዳት ስለው እንዴት እንደከፋሁት። እንግዲህ ብረትን እንደጋለ ነው። የት ነው ያለችው? መኝታ ቤት ተኝታለች። በቃ መጣ። አንቺ እዚህ ሆነሽ ነው እንዴ? ምን አልብሩኬ? ዳግም አሞት እዛ እየተንፈራፈረ ምግብ ብላ ስለው አልበላም አልጠጣም ሲለኝ ሲጨንቀኝ እኮ ነው አንቺ የመጣሁት። ዳግም ምን ሆነ? የምር ነው? ምን ሆነ ዳጊ? ምን አውቃለሁ። እስቲ ቢያንስ አንቺን እንኳን ከሰማሽ እስቲ ሂጂና ንገሪው። እሺ ቤቴ ዳጊ ደህና ነህ? ከሆነ ሰው ጋር ሄድሽ አልተባለም እንዴ? ማኔ? ኧረ ማንም አልወሰደኝም። እንዴ ቆይ ለምንድን ነው እያመመህ እዚህ ቁጭ አልከው? ለምንድን ነው ሐኪም ቤት የማትሄደው? አይ የኔ በሽታ እንኳን ሐኪም ቤትም ሆነ ሐኪም አያስፈልገውም። ማለት እኔ ያመመኝ ልቤን ነው። የልቤ ሐኪም ደግሞ ፊት ለፊቴ ተቀምጣለች። ቤት እያውቃለሁ የቅርብ ሩቅ ሆነሽብኝ አሳዝኝሻለሁ፣ አስከፍችሻለሁ። ከአጠገቤ ያጣሁሽ ቀን ግን ምን ያክል ደም ስሬ ውስጥ እንዳለው ኦክሲጅን እንደምታስፈልጊኝ ገባኝ። ቢረፍድም ልንገርሽ ብዬ ነው። ዳጊ የምርን ከሆነ አሁንም አልረፈደም። እሺ አዎ አልረፈደም ዳጊ። እኔ እዚህ ምድር ላይ ካንተ ውጭ ወደ ህይወቴ ማስገባት ምንም አይነት ሰው አልፈልግም፣ ልቀበልም አልችልም። ይመርሽ ነው ቤቴ? አሁንም ከኔ ጋር ነሽ? ዳጊ የኔ ጌታ ዝም ብለህ ብቻ ቀፍኝ።